ሰላም ጤና ይስጥልን። ዛሬ የምንመለከተው የወተት ላሞች መኖ አሰጣጥን ነው። ጠዋት ከ10 ሰዓት እስከ 11 ሰዓት ላሞችን ከማለባችሁ በፊት መጀመሪያ ቦንዳ ሳር ወይም ሳይሌጅ መስጠት አለባችሁ። በዚህ ሂደት ውስጥ የሚሰራ አንድ ትልቅ ስህተት አለ። በባዶ ሆድ ምጥን መኖ መስጠት ስህተት ነው። በባዶ ሆድ የሚሰጥ ምጥን መኖ የጨጓራ ውስጥ ማይክሮቦችን ስለሚረብሽ የወተት ምርትን ይቀንሳል። ካለባ በኋላ ላሞች ታልበው እንደጨረሱ ቶሎ እንዳይተኙ የጡት ጫፍ ክፍት ስለሚሆንና ባክቴሪያ ስለሚገባ ሳር በመስጠት እንዲቆሙ ማድረግ ያስፈልጋል። ያሰጣጡን ዘዴ በተመለከተም ምጥን መኖን በውሃ በጥብጦ ከመስጠት ይልቅ እርጥብ በደረቁ ወይም በፍርፍር መልክ መስጠት ይመረጣል። ውሃ በዝቶበት በብጥብጥ መልክ ከተሰጠ ላሟ መኖውን ሳትጨርስ በውሃ ልትጠግብ ትችላለች። በሌላ ዝግጅት ተመልሰን እንመጣለን። እስከዛው በደህና ቆዩን።